ማራ ጅጅጋ አካባቢ ያለ የተራሮች ሰንሰለት ነው። ካራማራ ደግሞ በዚህ ሰንሰለት ከሁለት ከፍ ያለ ጫፍ ሲሆን በ1969 ዓ.ም በኢትዮ ሶማሌ ጦርነት መጀመሪያ ይህ ጫፍ በሶማሊያ ኃያላት ተይዞ ሆኖም ከታላቅ ውጊያ በኋላ የኢትዮ ፎርስ ማሸናፊው እንደገና ያዙትና እስከዛሬም ድረስም በቱርፋት ፈንጂዎች ምክንያት ለመራመድ አደገኛ ሆኗል። ውድና የተከበራችሁ የአፋ ቲዩብ ቤተሰቦች እንደምከረማችሁ፣ ዛሬ በአድዋን ምክንያት በማድረግ በወር ወይም በሁለት ወር አንድ ጊዜ የሚያዘጋጅ ፕሮግራም በለንደን ላይ አለ። ይህም ቅኔ ቤት ይባላል። ቅኔ ቤት በአድዋን ምክንያት በማድረግ ስለ ካራማራ አጭር ታሪክን በእውነቱ በጣም ደስ በሚል ሁኔታ ሻለቃ ስለዚህ ጦርነት ነግረውናል። እኔም ብዙ የማላቃቸውንና ያልሰማቸውን በጣም እጅግ ስለ ካራማራ ደስ የሚል ፕሮግራም ነበርና እስኪ እችን አጭር ቪዲዮ ልጋብዛችሁ። እስከ ፕሮግራሙ ፍጻሜ አብራችሁ ትቆዩ ዘንድ በአክብሮት ጋብዛለሁ። ይህንን ቪዲዮ በላይክ እንድትጀምሩ ስል በታላቅ ትህትና ለማስታወስ ወዳለሁ። ወደ ፕሮግራሙ እንሄድ። ሻለቃን ነው መጋብዘው። አሁን ትግስት ያቀረበችው ነገር መቼም በስድ ንባብ እንኳን ለመጻፍ ያስቸግራል እና ትንሽ እድሜው ገፋ ያደረገ ሰው በእንደዚህ እሷ ባለችው አይነት የፍቅር ዓለም ያላለፈ ይመስላችኋል? ብዙ ነገር እናውቃለን በልጅነታችን በወጣትነታችን እና ወጣቶች የሆናችሁ መፈቀርን አክብሩ። ወጣትነታችን ብዙም አይሰማንም፣ ስለዚህ ብዙ ሰው እንጎዳለን እና መፈቀር ራሱ ትልቅ መታደል ነው። ይሄን ካልኩ በኋላ እንግዲህ አሁን እኔ እንዳቀርብ የተነገረኝ ስለ ካራማራ ነው። እንዳቀርብ ሳይሆን ትንሽ ጨልፌ እንድነግራችሁ፣ ምናልባት ብዙዎቻችሁ ታውቁታላችሁ ታሪኩን። ግን ካራማራ ከአድዋ ጋር የተያያዘ ነው። በመሀል የአርበኞች የ5 ዓመት ትግል አለ እንጂ ከአድዋ ድል ጋር የሚገናኝ ነው የካራማራ ታሪክ ወይም ድል እና አድዋ በሚባል ጊዜ አሁን ሰሞኑን ከአንድ 3-4 ቀን በፊት እዚህ አንከር ሚዲያ ላይ አንድ ኢንተርቪው ተደርጊያለሁ። እዛ ላይ የተናገርኩት ወይም እኔ ያሰብኩት አይምሮ ውስጥ ያለውን ነው እኔ የተናገርኩት። የአድዋ ድል ወይም አጼ ሚኒሊክ የሚለው እቴጌ ጣይቱ የሚለው ከዛ በታች ደግሞ ዋናዎቹ የጦር መሐንዲሶቹ አዋጊዎቹ ከየትኛውም ብሔረሰብ በአሁኑ ጊዜ ዘር ወይም ብሔር ብሔረሰብ የሚባለው ከዛ የመጡ ዝርዝራቸውን ብታዩ እነሱ ናቸው እኮ ጦሩን ማኖቨር አድርገው ፈረሰኛውን እግረኛውን በእኛ በዘመናዊ ውጊያ አጠራር ማኖቨር ይባላል እና ያንን የሰሩት ሚሊተሪ ጂኒየሱን የሰሩት እነሱ ናቸው። እና ዋናው ግን ደግሞ የዛ ጠቅላይ አዛዥ ደግሞ አጼ ሚኒሊክ ናቸው። ያ ሚሊተሪ ጂነስ ያ አርበኝነት ጥበብ ጣሊያኖች እኮ 5 ምርጥ የጣሊያን ጀነራሎች ናቸው 4ቱም ብርጌዶች የሚመሩት። 4ቱ ብርጌዶች በ4 ሜጀር ጀነራሎች ነው የሚመራው። ምርጥ ቶፕ የጣሊያን ጀነራሎች እድሜያቸው ወደ 50 ቤት ነው፣ ሚድ 50 ነው። እዛ ደረጃ ላይ የደረሰ ጀነራል እንደውም አንዱ ፕሮፌሰር ነው ብዙ በሚሊተሪ ሳይንስ እና እንዲሁም በፖለቲካል ሳይንስ ብዙ መጽሐፍ የጻፈ ነው። አልሞተም፣ ተርፎ ገብቷል ከትናጋና የበላያቸው 5ኛው ሌፍተናንት ጀነራል ነው። በጣሊያን ሀገር የታወቀ ነው እና
እንዲህ ዝም ብሎ ነገር አይደለም እና ያ ነገር ያ ድል ያ ሚሊተሪ ጂኒየስ የአዛዦቹ የጠቅላይ አዛዡ የአፄ ምኒልክ የእቴጌ ጣይቱ ይሄ ታሪክ የሚጎረብጠው ሰው ምንም ኢትዮጵያዊ ነኝ ሊል አይችልም። ወይም ደግሞ ፒውር ፋሽስት ነው ያልኩት። ፋሽስቶች እኔ እዚህ ሀገር አጋጥሞኛል። አንድ ፋሽስት እዚህ ላይ ብዙ ጊዜ እንትን እለጥፋለሁ የኢትዮጵያ ሰንደቅ ዓላማና በዛ ምክንያት ከየት ነው የመጣኸው ብሎ ጠይቆኝ ትንሽ እኔ ፋሽስት መሆኑን አላውቅም፣ ግን ወጣት ነው እንግዲህ አያቱ ምናልባት ጀነራል ይሄ ባራቲየሪ ይሆናል እና አይቼዋለሁ እንዴት ደሙን እንደፈላና እሱ ስለ አድዋ ታሪክ ስለ ኢትዮጵያ ቅኝ ያለመገዛት መስማት አይፈልግም። እኔ ደግሞ መናገር የምፈልገው እሱን ነው። ተጋጨን እና እንዴት እንደሚያብዱ አይቻለሁ። እና ያ አይነት ፋሽስት ነው የአድዋ ታሪክ የሚጎረብጠውና የአፄ ምኒልክ ስም ሲነሳ እንትን የሚያደርገው ካለ አበሻ ይሁን ምን ይሁን እሱ ፋሽስት ነው። እና ይሄንን ካልኩ ወደ ካራማራው ልሂድ። ካራማራ እንግዲህ እኔ በሰሜን ጦር ግንባር ነው የነበርኩት። አብዛኛው የወጣትነት እድሜን ያሳለፍኩት በጦር ሜዳ ነው። እዛ ምስራቅ ጦር ግንባር አልነበርኩም። ታሪኩን ግን አውቃለሁ። እና ይሄ ካራማራ ጦርነት የተጀመረው ኦፊሻሊ የሚታወቀው ወረራው ማለት ነው። ከዛ በፊት ኢንሰርጀንሲ ነበረ፣ ውጊያ አለ። ሁሉ ጊዜ ኦጋዴን ውጊያ አለ፣ ኢንሰርጀንሲ አለ፣ የሶማሌ ጉዳይ። ኦፊሻሊ የተጀመረው ግን በሐምሌ 3 69 ዓመተ ምህረት ነው። ይሄም በገላዲን በተባለ ቦታ ነው የተጀመረው። ያለቀው ደግሞ በየካቲት 26 1970 ዓመተ ምህረት ነው። ለ8 ወር ነው የተካሄደው። በምስራቅ ወደ 600 ኪሎ ሜትር፣ በደቡብ ወደ 300 ኪሎ ሜትር የኢትዮጵያ ግዛት በሶማሌ ተይዞ ነበር። እንዴት ይሄ ሆነ ቢባል በዛን ጊዜ ሶማሌ ወደ እንግዲህ ሶማሌ ነፃ ያወጣችው ከአሁን በፊት ሶማሌ የምትባለው ሀገር የእንግሊዝ ሶማሌላንድ እና የጣሊያን ሶማሌላንድ በመባል ነው የምትታወቀው። እና በ1960 ነው በፈረንጅ የወጡት፣ በእኛ በ1952 ማለት ነው። 52 58 ስንቀንስ ስንት ነው? 52 አይደል? ያኔ ነው ነፃ ያወጡትና ከዛ ነፃ ከወጡ በኋላ በፈረንጅ በ1969 በእኛ 61 ዚያድ ባሬ ስልጣን ላይ እንደወጣ የሶሻሊስት ስቴት አድርጎ አዋጅ ማለት ወደ ምስራቁ ዓለም ሄደ። ሶሻሊስት ሀገር ሆነች። ሶቪየቶች ገቡ፣ ጦር አሰለጠኑላቸው። የኢትዮጵያን ጦር በጥፍ የሚበልጥ ጦር የጦር መሳሪያ ሰጧቸው። በዛ መሰረት መሳሪያ ከታጠቁ በኋላ ነው እንግዲህ ወረራ ያካሄዱት እንጂ እስከዛ ጊዜ ድረስ አሁንም ኢንሰርጀንሲ ውጊያ ያካሄድ ነበር። ከዛ ተነስተው እንግዲህ በጦር ኃይል ደረጃ ደግሞ ኢትዮጵያ የነበራት 40 ሺህ ሰራዊት ነው። 4 ክፍለ ጦር ብቻ ነው የነበራት። አንዱ ክፍለ ጦር ምስራቅ ማነው ሰሜን ነው ያለው፣ እኔ ያለሁበት ኤርትራ ነው ያለው። ሌሎቹ ክፍለ ጦሮች አንድ ክፍለ ጦር ደግሞ 4ኛ ክፍለ ጦር ደቡብ ነው። አንደኛ ክፍለ ጦር አዲስ አበባ ሆነ። የተወሰነ ኃይሉ ኤርትራ ነው ያለው። እዛ ያለው ሰራዊት በድምሩ የኛ ሰራዊት ለውጊያ ምስራቅ የነበረው ሲበዛ ቢውል 20 ሺህ አይደርስም ነበር። የሶማሌ ጦር ግን ሶማሌ ናሽናል አርሚ የሚባለው ራሱ ወደ 50 እና 60 ሺህ ይሆናል። 30 ሺህ ደግሞ ግሬላ ፋይተርስ፣ ይሄ ማን ነው የሚባለው ዌስት ሶማሌ ሊብሬሽን ፍሮንት የሚባለው። እነዚህ ኃይሎች ናቸው እንግዲህ በአንድ ኢትዮጵያን የወረሩት። ወደ 3 4 5 ጊዜ እጥፍ የሚሆኑ በመሳሪያ ረገድ ሶማሌ ከኢትዮጵያ በታንክ 600 ታንክ አሰልፈዋል። ኢትዮጵያ 100 ምናምን ታንክ ነው የነበራት። ከዛ ውስጥ እዛ ያለው
ሶማሌ ያላትን ኃይል ነው የምታሰልፈው። እኛ ደግሞ ሌላ ግንባር አለን። ስለዚህ ያሰለፈው ኢትዮጵያ 80 ታንክ አይሆንም ያሰለፈችው። የተሰለፈው 600 ታንክ ነው። 600 ታንክ መድፍ ነው። መድፍ 600 ነው፣ ታንክ 200 ነው ያሰለፈችው። እንደገና ደግሞ የኛ መድፍ ከ40 እና ከ50 አይበልጥም። እነሱ 600 ባሰለፉበት። እንዲህ አይነት ማሲቭ የሆነ ኃይል ይዘው መጥተው ነው ያ እዛ የነበረው ጦር ነባሩ ጦር ለተወሰነ ጊዜ ለማቆም ሞከረ። ከዛ በኋላ ያንን ወረው ይሄንን 600 ኪሎ ሜትር እና 300 ኪሎ ሜትር መውረር የቻሉት በዛ አማካኝነት ነው። የአየር ኃይሉን ትንሽ ልንገራቸው። አየር ኃይሉ ሶማሌ አየር ኃይል ሚግ 17 እና ሚግ 21 አላቸው። ወደ 43 ተዋጊ ጄት ነው የነበራቸው። ኢትዮጵያ በዛን ጊዜ የነበራት 8 F5 ከ8 አይበልጡም ነበር። ታሪኩን ታውቁት ይሆናል። እነዛ 8ቱ ናቸው ያንን ሚራክል ሰርተው በነሱ ብቻ የወደመው 21 ተዋጊ ጄት ነው የወደሙት እነሱ ብቻ በአየር ለአየር ውጊያ ማለት ነው። እንደገና ደግሞ እግረኛው ትልቁ ችግር የነበረው ምንድነው? ያ መሳሪያ በሙሉ በእኛ ጦር ላይ ነው የሚያዘንበው። መድፉም ታንኩም እንዳለ ገስግሶ እንግዲህ ድሬዳዋ ድረስ የመጣው ምንም አይነት ያንን ካውንተር እንግዲህ በውጊያ ላይ መድፍ ሲተኩስ የዛን ካውንተር የሚያደርግ ተመሳሳይ ሬንጅ ያለው መድፍ ያስፈልጋል። አለበለዚያ እሱ ይመታሃል፣ አንተ ምንም ነገር ካውንተር አታረገውም። እና የዛ አይነት ነገር ተፈጥሮ እንግዲህ የኢትዮጵያ ውስጥ ልክ እንደ አድዋው ጊዜ ሁል ጊዜ የኛ ጀግኖች ሚራክል የሚሉት ታሪክ የሚሰሩት በእንደዚህ አይነት ጊዜ በምንም አይነት ሊመጣጠን የማይችል ኃይል ተሰልፎ አንደኛ በጀግንነት ተዋግተዋል። ሁለተኛ የሚሊሻ ጦር በ3 ወር ጊዜ ውስጥ 300,000 ሰራዊት ሰልጥኖ ሄደ። የሶሻሊስት ሀገሮች እንግዲህ ታሪኩን ይሄ ፖለቲካውን አልደግምላችሁም። ለምን ሶቪየት ህብረቶች እኛ መሳሪያ እንሰጥም ስትል አሜሪካ ለኢትዮጵያ፣ ሶቪየቶች ሶማሌን ትተው ወደ እኛ መጡ። ሲመጡ ያው መሳሪያም ሰጡ፣ ሶሻሊስት ሀገሮችን ደግሞ አስተባበሩልን። ደቡብ የመንና ኩባ። ደቡብ የመን አሁን ብዙ ጊዜ ሲያወሩ አንዳንድ ፕሮፓጋንዳ ላይ ደቡብ የመንና ኩባ የመጡበት ምክንያት ያንን ሜካናይዝድ እና የፋየር ፓወር ጋፕ ለመዝጋት ነው የመጡት እንጂ ኢትዮጵያን የሚዋጋ ኃይል አታ አይደለም። ለምን ያንን አሰልጥኖ መሳሪያው እንኳን ቢገኝ አሰልጥኖ ኦፕሬሽናል ለማድረግ ጊዜ ይፈጃል። እነሱ ያንን ጋፕ ሞሉ። እግረኛው ሰለጠነ፣ ሚሊሻው። ከዛ በኋላ ከመደበኛው ይበልጥ ሚሊሻው ነው ጀግና የሆነው። ብዙ ታሪክ ታውቃላችሁ፣ የና አሊ በርኬን ምናምን። እና ታንክ ላይ እየወጡ ነው ያንን ታንክ ድሬዳዋ ቢያዝ ኖሮ ያ ጦርነት አከተመ ማለት ነበር። ለምን ድሬዳዋን የቁልፏ ማለፊያ ወደ ኦጋዴን ድሬዳዋ ላይ ከተማ ውስጥ ያሉ እዚህ አሸዋ የድሬዳዋ ልጆች ካላቸው አሸዋ ላይ የሚያድሩ አሉ ወጣቶች ልጆች ወይም ውጭ አዳሪዎች፣ እነሱ ሳይቀሩ የፔትሮል ቦምብ ይዘው ተዋግተዋል የሶማሌን ታንክ። እና በዛ አይነት ጀግንነት የሚሊሻው የሶሻሊስት ሀገሮች እርዳታ ተጨምሮ ካራማራ ላይ እንትን አልተደረገም። ካራማራ ላይ ውጊያ አልተደረገም። ይሄን ታሪክ ሲምታታ እንዳይምታታባችሁ። የካራማራ ድል የሚባልበት ምክንያት ካራማራ ጅጅጋን የሚያውቃል? ከጅጅጋ እኔ ያንን ኤሪያ በደንብ አላውቀውም። ከጅጅጋ በፊት ያለ በጣም ሰፊ ወረዳ የሚሸፍን የዛ አካባቢ እስከ ሱማሌ መሬት ድረስ የሚያሳይ ነው። ገዢ መሬት ነው እንግዲህ በወታደራዊ አጠራር ገዢ መሬት ነው የሚባለው።
እና እዛ ላይ ያለ ራዳር የተጠመደ ራዳር ከሶማሌ ከሀርጌሳ ከሞቃዲሾ የአውሮፕላን ገና ተዋጊ አውሮፕላን ሲነሳ ዲቴክት ያደርገዋል ከዛ ሆኖ ማለት ነው። ያ ከፍተኛ ወታደራዊ መሬት ስለሆነ ካራማራ ድል የሚባለው ካራማራ ላይ መጀመሪያ ምሽግ ሰርቶ አልተዋጉም የኛ ሰራዊት፣ ግን እነሱ ባይፓስ አድርገው ነው ያለፉት። ከዛ በካውንተር በእንትኑ በመልሶ ማጥቃቱ ጊዜ ግን ካራማራ ሲያዝ ራዳሩ እዛ ላይ እንትን ሲተከል እና የኢትዮጵያ ሰንደቅ ዓላማ ካራማራ ላይ ሲበራ ሲተከል ነው ድል የተበሰረው። የመጨረሻው ድል እዛ ሲደረስ ነው። ከዛ በኋላ መዋጋት አይችሉም። ከዛ በኋላ ሶማሌ መሸሽ እንጂ አልተዋጋም። ያ ነው የካራማራ ድል የሚባለው። ካራማራን መልሰው ሲይዙ እና ያን ገዢ መሬት ሲይዙ የሶማሌ ጦር በመሸሽ ላይ ስለነበረ፣ ስለዚህ የካራማራ ድል የሚባለው በዛ ምክንያት ራሳቸው ጀነራሎቹ ሲከራከሩ ሰምታችሁ ይሆናል። ለምን ካራማራ ይባላል የሚሉ አሉ አንዳንድ የኛ አለቆች። ግን ካራማራ የሚባለው የዛ ድል የኢትዮጵያ ሰንደቅ ዓላማ የተውለበለበበትና ድሉ የተበሰረበት ከዛ በኋላ ይሄን ያህል ሬዚስታንስ የሌለበት ነው። እና ሚሊሻ ስለ ሚሊሻ ስልጠና ሰምታችሁ እንደውም ሚራክል ነው። 300,000 ሰራዊት ከመላው የኢትዮጵያ ብሔር ብሔረሰቦች በሆኑ አጠራር ብሔሮች ተውጣጡ። ከአንድም የቀረ አይመስለኝም። ለምን ሚሊሻዎቹ በኋላ ወደ መደበኛ ተዛውረው፣ እኔ አንዱ ሚሊሻ ብርጌድ ውስጥ ዘመቻ መኮንን ነበርኩ። የዛን ጊዜ እነዛ ሚሊሻዎች ሲመጡ ቋንቋቸው እንደምታውቁት እንግዲህ ስንት ቋንቋ ነው እኛ ሀገር ያለው? ወደ 80 የሚጠጋ ቋንቋ አለ። ከዛ ሁሉ ሲመጡ በተወሰነ መልኩ በሻምበል በሻለቃ አንድ ቋንቋ አንድ አስተርጓሚ ለማድረግ ማለት ነው። በአማርኛ አይችሉም። እና ያ ሰራዊት ስጋ ሜዳ ወይም በኋላ ታጠቅ ጦር ሰፈር የተባለው በሆለታ መንገድ ያለው ብዙዎቻችሁ አዲስ አበባ ልጆች ታውቁታላችሁ። እዛ ላይ ድንኳን ተጥሎ ነው። ድንኳኑ ከየት መጣ? የአዲስ አበባ እድሮች ምግቡን የሚያቀርቡት የአዲስ አበባ ነዋሪዎች ናቸው። ድንኳኑም የአዲስ አበባ እድሮች ድንኳን ነው። 300,000 ሰራዊት በዛ በዝናብ በጭቃ የሰለጠነው እዛ ቦታ ላይ 3 ወር ሰልጥኖ 3 ወር ለወታደራዊ ስልጠና ምንም ማለት አይደለም። ገና ጥሬ ጮርቃ ማለት ነው። ለምን ውትድርና መሰልጠን ፐርፌክሽን እስከሚኖር ድረስ ማለት ነው። ስልጠናው ልክ እጅህ ጆሮዬን ንካ ስትለው፣ ራሴን ንካ ስትለው፣ አፍንጫዬን ስትለው እንደማይሳሳት ያህል መሰልጠን አለበት። ለምን ጦርነት ነርቨስ አልለውም። ራሴ ነገር ምንድን ነው? ደመነፍስ ውስጥ ነው የምገባው። መሳሪያ ድምፅ፣ እዛ የሚከሰተው ነገር ያለበትን ስለሚያሳጣ የሰለጠክበትን ነገር ለመስራት ማለት ነው። በመጀመሪያ ራስን ለማዳን፣ ከዛ ወደ ጠላት አነጣጥረ ለመተኮስ የተማርከውን ስልጠና የወሰድከውን የአካል እንቅስቃሴ ለማድረግ መጀመሪያ ራስን ኮንትሮል ለማድረግ የሚያስችል እውቀት ያስፈልጋል። አለበለዚያ ይሄ 3 ወር ሰለጠነ 6 ወር ሰለጠነ የሚባለው ጥይት ሲተኮስ የሚሰራውንም ሊያውቅ አይችልም። እና እነዚህ ሚሊሻዎች መሳሪያቸው ጋር እንኳን በደንብ አይተዋወቁ። ቋንቋ ችግር አለ። ያንን እንደዛ ሰልጥነው በ3 ወር ዘምተው ነው ይሄን ድል ያስገኙት። ማለት ማሲቭ እግረኛ ውጊያ አልተዋጋልንም። ኩባ ሜካናይዝድ ውጊያ ተዋግተዋል። ፕላስ የእኛን ሰራዊት አሰልጥነዋል። የመኖች ደግሞ መድፈኛ ሰልጥነውልናል። የመድፍ ውጊያ ተዋግተዋል። ደቡብ የመንና ሰሜን ነበር የሚባሉት የዛን ጊዜ። ደቡብ ሶሻሊስት ነው። እና እነዚህ ሚሊሻዎች ናቸው ታምር የሰሩት እና አሊ በርኬ፣ ሌሎች በጣም ብዙ አሁንም በህይወት ያሉ ጀግኖች አሉ። እና እንደዛ አይነት ውጊያ ተደርጎ እዛ ያለው ደግሞ መደበኛ ሰራዊት ነበልባል ጦር ነበረ። እነዚህ ሆነው ድሬዳዋን ካዳኑ በኋላ ከዛ በኋላ ከፍተኛ መስዋዕትነት ድሬዳዋ ላይ ወደ 70,000 ሰው እንዳለቀ ነው የሚገመተው
ድሬዳዋን ለማዳን ኤርፖርቱን ይዘውት ነበር እኮ አውሮፕላኖች ተቃጥለው ነበር። ድሬዳዋን ለማጥቃት የመጣው ታንክ 32 ታንክ ነው። 32 አይታችሁት ከሆነ ታንክ የሚባለው ባለሰንሰለቱ ትልቁ T55 እና T34 የሚባል ነው። የኛ ታንኮች M41 የሚባል አሜሪካ በሁለተኛው ዓለም ጦርነት የተዋጋበት ላይት ታንክ የሚባል ላይት ቀላል ታንክ የሚባል መድፋቸውም አጭር ነች። ይህንን ያህል ስትሬንግዝም የላቸውም፣ ስፒድ የላቸውም። T55 እየሄደ የሚተኩስ ነው፣ እየበረረ የሚተኩስ ነው፣ ኢላማ የሚመታ ነው። ያንን ታንክ ይዘው 32 ታንክ መጥቶ 21ዱ ተደምስሷል ድሬዳዋ ላይ። ማን ነው የተዋጋው? ህዝቡ ጭምር ነው የተዋጋው። የድሬዳዋ ህዝብ ነው የተዋጋው። ከዛ በኋላ የተቀሩት ደግሞ ታንኮች ከ32ቱ ያመለጠ የለም። ግማሹ ጭቃ ውስጥ እየገባ ግማሹ እየተበላሸ ተይዟል። 32ቱም ከጥቅም ውጭ ወጥተዋል። እና አውሮፕላኖቹ በዚህ ላይ አሁንም ተዋጊ አውሮፕላኖች ስለ አየር ኃይል ሰምታችሁ ይሆናል። ጀግኖቹ እነ ጀነራል ለገሰ ተፈራ፣ እነ ጀነራል ባጫ ሁንዴ፣ እነ ጀነራል አይደለም ኮሎኔል ሆነው ነው የሞተው እንኳን ሌሎችም አሉ። ብርሃኔ የሚባሉ ትላልቅ ጀግኖች የነሱ ከላይ ከአውሮፕላን እንትንና የሶማሌ ቅድም የነገርኳቸው ወደ 43 የሶማሌ ተዋጊ ጀት ከተወሰነ ጊዜ በኋላ በሙሉ ከውጊያ ውጭ ሆነ። በአየር ኃይሉና ከምድር በሚተኮስ ሚሳኤሎች ማለት ነው። የአየር ኃይል ተጽዕኖ አልነበረም። በመልሶ ማጥቃት ጊዜ የሶማሊያ አየር ኃይል የለም፣ ተደምስሷል። እና ይሄ ሁለተኛው አድዋ ነው። ህዝብ፣ ሚሊሻ፣ መደበኛ ጦር ተባብሮ ያስገኘው ድል ነው። ይሄ ድል ከአድዋ ቀጥሎ ትልቅ የሚባል ድል ነው። በመቶ ሺህ የሚቆጠር ሰራዊት፣ ይሄ ሁሉ ታንክና የአየር የበላይነት የወረራትን ሀገር የኢትዮጵያ ልጆች ናቸው። ይሄ የትኛው ብሔረሰብ ሳይቀር የተዋጋበት ነው። ይሄን የጀግንነት ታሪክ በወያኔ ዘመን ከነሱ ታሪክ እነሱ ከሶማሌ ጎን ነው የተሰለፉት። እንዲህ ነው የኢትዮጵያ ነገር፣ እንዲህ ነው የተገለባበጠው ታሪክ። እነሱ ከሶማሌ ጎን የቆሙ ሰዎች የኢትዮጵያን መንግስት በትረ ስልጣን ሲይዙ ይሄ በዓል ተከብሮ እንዲቀር ተደረገ። አሁን ትንሽ አሁን ያለው መከላከያ ትንሽ ከለውጡ በኋላ ፍንጭ ሰጥቶ ኢትዮጵያ ላይ እየተከበረ እንደሆነ ታዩ ሆናል ሶሻል ሚዲያ ላይ። እዛም የተዋጉ ጀነራሎች አሉ አሁን እየወጡ እየተናገሩ ነው። እና ታሪኩ ባጭሩ ይሄን ይመስላል። ጨልፌ ነው ያቀረብኩላችሁ። እርግጠኛ ነኝ የምታውቁትንም ማታውቁትንም ነው የተናገርኩት። ይሄን ነው ምለው። አመሰግናለሁ። ሻለቃን በጣም ነው የምናመሰግነው። እኔ ብዙ ማላውቀውን ነገር ሰምቻለሁ። እናንተም እንደኔ እንደሚሆን እርግጠኛ ነኝ። ጊዜ ቢኖረን በጣም ብዙ ሊሉን የሚችሉት ነገር እንዳለ ይገባኛል። ያው ከጊዜ አንጻር ነው የተቆረጠው። ያው ከሚያውቁት በጣም ትልቅ በርሜል ነገር ውስጥ በማንኪያ እንደመጨለፍ እንደማለት ነው። ግን ለዛሬ ያህል ይበቃናል። እኔ Karamara